ይህ ነጋሪት የአዲሃን ራዲዮ ነው። ነጋሪት የአዲሃን ራዲዮ በሳምንት አንድ ጊዜ በኢንተርኔት የሚሰራጭ ራዲዮ ነው። ቅዳሜ የሚለቀቀው ይህ የራዲዮ ስርጭት በአማራውና በኢትዮጵያ ዙሪያ የሚወጡ አዳዲስ መረጃዎችን፣ ዜናዎችን፣ በተለይም አማራንና አማራነትን በተመለከተ ሳምንታዊ ክስተቶችን ይዘግባል። ይህ ነጋሪት የአዲሃን ራዲዮ ነው። እንደ ኢትዮጵያውያን አቆጣጠር ቅዳሜ ሚያዝያ 21 2009 ዓመተ ምህረት ነው ዛሬ ቀኑ። የተከበራችሁ ውድ አድማጮቻችን እንደምን ሰነበታችሁልን በማለትና ሰላምታዬን በማስቀደም የዕለቱን ዝግጅቶቻችንን ወደናንተ ለማድረስ በቦታዬ የተሰየምኩት እኔ ኢዮብ ዮናስ ነኝ። ሁሌም እንደምናደርገው አንዳንድ ወቅታዊ መረጃዎችን፣ ግጥሞችንና የአድማጮችን አስተያየቶች የምናቀርብበት ላምባዲና ዝግጅታችን ቀዳሚው ይሆናል። በመቀጠል እኛና ሀገራችን ይስተናገዳል። የዛሬው እኛና ሀገራችን ጥንቅር ራስህን አድን በሚል ርዕስ የተጻፈ ሲሆን ለማንኛውም ነገር ከራስ መጀመር መልካም መሆኑን ለማሳየት ይሞክራል። እንደ ግለሰብ ከታሰበ ከራሱ ከግለሰቡ መጀመር እንዳለበትና ሲሰፋ ወደ ቤተሰብ ከዚያም ወደ አካባቢ ያለ መቀጠል እንዳለበት ጽሑፉ ሐሳብ ያጋራናል። በጉጉት እንደምትጠብቁት ተስፋ አደርጋለሁ። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትዘልቁ በአክብሮት እያሳሰብኩ ቀዳሚ ወደ ሆነው ላምባዲና ዝግጅታችን ይዣችሁ ልዝለቅ። ላምባዲና Lampadina, Lampadina, Lambadina. ላምባዲና በአማራ የማንነት ተጋድሎና በኢትዮጵያ ሉዓላዊነት ዙሪያ አጫጭር ማብራሪያዎችን፣ ቃለ መጠይቆችን፣ ምጥን ትምህርታዊ ጭውውቶችን፣ የኪነ ጥበብ ውጤቶችን እንዲሁም ወቅታዊና አዳዲስ መረጃዎችን የምናቀርብበት ልዩ የዝግጅት ክፍላችን ነው። ላምባዲና ቀዳሚዎቹ ሁለት መረጃዎች ከማህበራዊ ሚዲያው ያገኘናቸው ሲሆን ለፕሮግራማችን የሚመጥኑ ሆነው ስላገኘናቸው ሁለቱንም በተከታታይ አቅርበናቸዋል። የመጀመሪያው ምን ብናደርግ ይሻለናል ብሎ በጥያቄ የሚጀምር ሲሆን ታደሰ ብሩ ከርስሞ እንደከተቡት ተጠቅሷል። ይህ አጭር መረጃ እኛም ከዚህ በፊት እንደገለጽነው በአገዛዙና በህዝቡ መካከል ያለው ቅራኔ እንደተባባሰ ይጠቅሳል። በህወሓት ውስጥ እንዲሁም በህወሓትና በብአዴን በኦህዴድና በሌሎችም ተመሳሳይ ምስለኔ ድርጅቶች መካከል ከፍተኛ መቃቃር እንደተፈጠረ ያትትና ይሁን እንጂ ብቃት ያለው ሥራ መሰራት ካልቻልን ይህ ሁሉ ወያኔን ሊጥለው አይችልም በማለት መፍትሄ ያላቸውን ነጥቦች ይጠቁማል።
ከተዘረዘሩት የመፍትሄ ሐሳቦች መካከልም ህቡ ህዝባዊ አደረጃጀቶችን ማፍጠን፣ በየአካባቢው ትንኮሳዎችን በማፋፋም መረጋጋት እንዲጠፋ መስራት፣ በሁሉም የመንግስት መስሪያ ቤቶች ውስጥ የአሻጥር ሥራ እንዲስፋፋ ማድረግ፣ የውስጥ አርበኝነትና ህዝባዊ ስለላ እንዲሁም የተደራጀ ህዝባዊ እምቢተኝነት መቀስቀስ ይኖርበታል ይላል። አማራ ዲሞክራሲያዊ ኃይል ንቅናቄ አዲያን በዚህ ሐሳብ ሙሉ በሙሉ የሚስማማ ቢሆንም አመራር ያልታከለበት አደረጃጀትም ሆነ ህዝባዊ እምቢተኝነት ዳር ሊደርስ አይችልም ብሎም ያምናል። ስለሆነም በአገር ውስጥ በተለያዩ ቦታዎች እየተደረገ ያለው ህዝባዊ አደረጃጀት በከፍተኛ ፍጥነት እንዲከናወን እንቅስቃሴዎችን እያቀላጠፈ የአገር ውስጡን አመራርም ብቃት ያለው እንዲሆን በርትቶ እየሰራ መሆኑን ለመግለጽ ይወዳል። ሁለተኛው መረጃችን ደግሞ ህወሓት ተከፋፈለ ይለናል። ሰሞኑን እንደ አዲስ ገንፍሎ እየተነዛ ያለው ወሬ ህወሓት የመከፋፈሉ ጉዳይ ነው። አንደኛው በሳሞራ የኑስ፣ ሌላኛው ክንፍ ደግሞ በደህንነቱ ጌታቸው አሰፋ እንደሚዘወር የሚነገርለትና የህወሓት ክፍፍል ለሀገራችንም ሆነ ለህዝባችን ምንም ትርፍ የማያመጣ ስለመሆኑ ብዙዎች ይስማማሉ። ህወሓት ከተፈጠረ ጀምሮ አመራሮቹ እርስ በርስ እስኪበላሉ አመቺ ሁኔታዎችን የመጠበቅ እንጂ ተስማምተውና ተከባብረው የመስራት ነገር ታይቶባቸው አያውቁም የሚለው ሐሳብ ከብዶ የታየበት የሰሞኑ መረጃ ይህ የሆነበት ምክንያት ጸባቸው በግል ጥቅም ሳቢያ ስለሆነ መሆኑን ይናገራል። ከዚህ በፊት በህወሓት ዕድሜ ሁሉ እንዲህ አይነት መከፋፈሎች ብዙ እንደነበሩ የሚጠቅሱት ውስጥ አዋቂዎች የሁሉም መነሻ ግን በስልጣን በአውራጃዊ ጥበት ወይም በጥቅማ ጥቅም እንጂ ስለ ሀገርና ስለ ህዝብ በማሰብ እንዳልሆነ ከክፍፍሎቻቸውና ውጤቶቻቸው ለመረዳት ይቻላል። የሰሞኑም ቢሆን ከሰሞነኛ ጫጫታና አጀንዳ ለማስቀየር ከመሞከር ሌላ ምንም ፋይዳ ሊያመጣ የማይችል መሆኑ ሊታወቅ ይገባል። አማራ ዲሞክራሲያዊ ኃይል ንቅናቄም ከህወሓት ክፍፍል ምንም ጠብ እንደማይል ጠቅሶ ቀንበሩን የምንሰብረው ከህዝባችን ጋር በመተባበር በክንዳችንና በትግላችን ነው ብሏል። ቀጣዩ ደግሞ ከዘወትር አድማጫችንና ተሳታፊያችን ዘሪሁን ግዛው ከአውስትራሊያ ሜልበርን የተላከልን ግጥም የምናቀርብበት ክፍለ ጊዜ ነው። የዘወትር ተሳታፊያችን ውድ ዘሪሁን ስለ ተሳትፎ እጅግ አድርገን እናመሰግናለን። በርታለን። ግጥሙን እንደሚከተለው አዘጋጅተነዋል። ተው ስማ ያገር ሰው ምን እየተሰራን ምን እየሆንን ነው? ወገን ባገር ጉዳይ ዝምታው ምንድነው? ፕሮፌሰር፣ ዶክተር፣ ኢንጂነር፣ ተማሪ፣ ወጣት፣ ሽማግሌ፣ የደብር ኃላፊ ምን እየተሰራን ምን እየሆንን ነው? ወገን ባገር ጉዳይ ዝምታው ምንድነው? ዓለም ሳይሰለጥን ሳያውቅ ራሱን ያለች የነበረች ኢትዮጵያችንን እያስደፈርናት ነው ክብርና ሞገሷን። ስማኝ ያገሬ ሰው አንተ ያዋቂ አጥፊ፣ ባኩሪ ታሪክህ ላይ ድሪቶ ደራቢ ገና ይከተላል ምኑን አየህና። ሳያውቅ እንዳዋቂ ሁሉንም ሆንክና በሩን ከፍተህ ሰጥተህ ለጠላት ገመና ይኸው አደረስከን ለማያልቅ ፈተና። እንኳንም ያላዩ አያት ቅድማያቶች አበሻና ውሻ ተብለን ስንባል ለዛውም ባረቦች ምን ይል ነበር ቴዎድሮስ ይህን ጉድ ቢሰማ? አበሻ ባረቦች አንገቱ ተቀልቶ ሕይወቱን ሲቀማ ዘመን ያሳለፈች በነጻነት ኮርታ ለትንሽ ለትልቅ ፍጹም ሳትረታ ዛሬ ግን ተናቀች ምሁር ልጅ አፍርታ። ከታሪክ ተጠያቂነት ሊያድነን የሚችል ጽናት ይስጠን፣ አሜን። ዘሪሁን ግዛው፣ አውስትራሊያ ሜልበርን። ውድ አድማጮቻችን የዛሬ የላምባዲና ዝግጅታችን የስካውኑ ነበር። ላምባዲና
ሳምንት በሌላ ዝግጅት ወደ እርሶ ለመድረስ ቀጠሮ ይዞ የሳምንት ሰው ይበለን እያለ የዛሬን ቸርን ሰላም እኛና ሀገራችን እኛና ሀገራችን በኢትዮጵያ በተለይም የአማራው ፖለቲካዊ ማህበራዊና ኢኮኖሚያዊ አመለካከቶች ሐሳቦችና አቋሞች ይተነተናሉ። አማራው የገባበትን ለማንነቱ የሚያደርገውን ትግል ከኢትዮጵያዊነትና ከኢትዮጵያ ሕዝብ ፍላጎትና ምኞት አንፃር ይዳሰሳል። እኛና ሀገራችን
የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን የትግል መስመር በንድፈ ሐሳብ ደረጃ ምን እንደሚመስል የሚታይበት ፕሮግራማችን ነው። እኛና ሀገራችን ያኮራኛል ኢትዮጵያዊነት የሀገሬ ፍቅር ጠንቆ በስሜት አንቺ ነፃነት የዛሬ ትውልድ በዓለም ተሰማይቶ ዝናሽ ተሰማ ሀ ራስህን አድን። የትኛውም የምድራችን ክፍል ሰው የማይኖርበት ከሆነ አገር የሚባለውን ስም ሊያገኝ አይችልም። በመሆኑም የሰው መኖር የሀገር ህልውና ዋናው አካል ነው ማለት ነው። ለአንድ አገር ጥንካሬ ወይም ድክመት በአገሪቱ የሚኖረው ህብረተሰብ ሁኔታ ቁልፍ ሚናን ይጫወታል። ህብረተሰቡ ከበረታ ሀገሩ ጠንክራና ጎምርታ ትታያለች። በተቃራኒው የአንዲት ሀገር ህዝብ ደካማ ከሆነና የሚመጣውን ሁሉ እንዳመጣጡ ለመመለስ ካልተጋ አገሩ ከሀገርነት መዝገብ ልትፋቅና ልትጠፋ ትችላለች። ለዛሬ እዚህ ላይ መጥቀሱ ያን ያህል አስፈላጊ አይደለም እንጂ በዓለማችን ከመኖር ወደ አለመኖር የተቀየሩና ከሀገረ ባህረ መዝገብ የተሰረዙ ጥቂት የማይባሉ አገራትን ለማስታወስ በቻልን ነበር። ከዚህ አጭር መግቢያ የምንረዳው ታዲያ አገር ሁሌም ሐሳብ የምትፈልግና እንክብካቤ የምትሻ ንዑድ ሀብት መሆኗን ነው። አገር ውበት ናት። አገር መዋቢያ ናት። የተመኘነውና የፈለግነው ነገር ሁሉ ቢኖር ያለ ሀገር አምሮና ደምቆ ተኩሎና ተውቦ መታየት አይችልምና አገር ከሌለ ሁሌም ጉድለት አለ። የፍቅርን ጉድለት በፍቅረኛ ሊሞሉት ይችላሉ። የጓደኛን ጉድለት በጓደኛ መተካት ይቻል ይሆናል። የወገንን ረሃብ ከወገን ጋር በመዋል መወጣትና ራስንም አድሶ መመለስ ይቻል ይሆናል። የቁሳቁስ ጉድለትንም ቢሆን ከቤተሰብ ከጓደኛና ከወገን ጋር በመሆን ያስተካክሉታል። የሀገርን ጉድለት ግን በምንም ነገር ሊተኩት አይችሉም። ሁሌም ጉድለቱ ይሰማል ያማልም። የሀገር ጉድለት በሞቀና በቀዘቀዘ ብረት መካከል እንደ መቀመጥ ያለ ነገር ነው። በሞቀው ብረት በኩል የሚያገኙት ሙቀት ቢያስደስትም ከሌላው አቅጣጫ የሚመጣውን ቅዝቃዜ ሁሌም መርሳት አይቻልምና ከዚህም በላይ የሀገር ጉድለት የማንነት መዛባትን ሊያመጣ የሚችል ከባድ ነገር ነው። እዚህ ላይ ሀ ራስህን አድን የምትለዋ ወታደራዊ ሕግ ትዝ አለች። አንድ ወታደር በመጀመሪያ ራሱን ካላዳነ አገሩን ሊያድንና ሊጠብቅ አይችልም ለማለት የገባች ሕግ ትመስላለች። እውነት ነው። ምንም እንኳን ሀገር ከላይ እንደተዘረዘረው መተኪያ የማይገኝላት ሀብት ብትሆንም አንድን ሀገር በሀገርነት እንድትቀጥል የሚያደርጋት ግን ሰው ነውና ራሱን ተንከባክቦና ጠንክሮ በመገኘት አገርን ለማዳን ለሚደረገው ማንኛውም እንቅስቃሴ ብቁ ሆኖ መታየት አለበት ማለት ነው። ከአገሩ በፊት ራሱ ነዋሪው ህዝቡ መኖር አለበት ለማለት ነው። በዚሁ መልኩ ወረድ እያልን ብንቀጥል ለምሳሌ አንድ ህዝብ ከፈጣሪው ጋር ለመገናኘት እንደ መሰባሰቢያ የሚያገለግለውን ሃይማኖቱን ለመንከባከብ ጠብቆ ለማቆየት የሚችለው ራሱ ሃይማኖተኛው ወይም ምእመን የምንለው
ራሱን በአካልም ሆነ በመንፈስ በመገንባት በመልካም ጥንካሬ ላይ ሲገኝና ሃይማኖቱን በተገቢው መልኩ መከላከል ሲችል ነው። ራሱ ጠንክሮ ያልተገኘ ሰው ከራሱ በላይ የሚጠበቅበትን ለማድረግ ይቅርና ራሱንም እንደ አንድ ግለሰብ ለመምራት ይቸገራል። የአህያ ባል ከጅብ አያስጥልም ይሉት ብሂል የመጣውም ይህንንና ይህን መሰል ገጠመኞችን በሚገባ ለመግለጽ ይመስላል። በወያኔ መሰሪ ተንኮል ፍዳውን እየቆጠረ ያለው የኢትዮጵያ ሕዝብም ተባብሮ ለመቆም ባለመቻሉ ወያኔን ለማስወገድ ይቅርና ጠንካራ መሆኑን እንኳን ለማሳየት አልቻለም። ሕዝባችን በንጽጽር ከ1997 ምርጫ በቀር ያለፉትን የወያኔ አገዛዝ ዘመናት በሙሉ ከራሱ አልፎ አገሩን እንደ ሀገር ለማስቀጠል የሚያስችል አቅም ያለው መሆኑን የሚያመላክት እንቅስቃሴ አላሳየም። ምክንያቱም ይህን ለማድረግ የሚያስችል ጊዜውንና ደረጃውን የጠበቀ በቂ መረጃ በተገቢው መልኩ አልሰነቀም ነበርና ነው። እየተሰነዘረበት ለነበረው ጥቃትም የሚሰጠው ምክንያት እርስ በርስ የተምታታ ነበርና ነው። ለዚህም የወያኔ አፈቀላጤዎች የማሳለጡን ሥራ ሲሰሩ እንደነበር የሚታወቅ ነው። በልማት ስም ሰብአዊ መብቱ እየተገፈፈ ያለው ኢትዮጵያዊ ለምን ብሎ እንዳይነሳ የወያኔ አፈቀላጤዎች ልማት እስካገኘህ ድረስ ምን አገባህ የሚለው ሰባሪ ሐሳባቸው ጎልቶ እንዲወጣ ከፍተኛውን ሥራ ሰርተዋል። ተቺ ጸሐፊያን፣ ጋዜጠኞች እንዲሁም የሰብአዊ መብት ተሟጋቾች በሰበብ አስባቡ ዘብጥያ ሲወረወሩ ሲሰደዱ የወያኔ አፈቀላጤዎች በሁሉም የወያኔ አላዛኝ ዜና ማሰራጫ ተቋማትና ተገቢ ነው ብለው ባሰቡበት ቦታ ሁሉ በመገኘት በጥፋታቸው መታሰራቸውን በመንታ ምላሳቸው በማብራራት ሕዝቡን ጸጥ እንዲል ያደርጉታል። በዚህ የተነሳም ይህን ግፈኝነቱ ተዘርዝሮ የማያልቀውን ወያኔን ቀጥቶ ለማባረር ይቅርና እየደረሰበት ያለውን መከራ እንኳን ለማስቆም ተስኖት ታየ። ይህ ማለት ስለ ሌሎች የሚሆን ጩኸት ለመጮህ በመጀመሪያ ራሱ በሚያስጮህ ነፃ ሁኔታ ላይ መገኘት ነበረበትና ነው። ራስህን አድን ይሏል። ይህ ነው። ከዚህ ሐሳቤ ጋር በማያያዝ ባለፉት 2 ዓመታት በኢትዮጵያ በተለይም በሰሜኑ የአገራችን ክፍል እየሆነ ያለውን የተቃውሞ እንቅስቃሴ ብንመለከተው ድንገት የተፈጠረ እንዳይደለ ራስህን አድን በሚለው ሕግ የተቃኘ እንደሆነ እናረጋግጣለን። ከላይ ለመጠቆም እንደሞከርነውም እንቅስቃሴው መረጃዎችን በትክክል በማግኘትና ባለማግኘት እንዲሁም ተባብሮ በመነሳትና ባለመነሳት መካከል ሲዋዥቅ የነበረ እንቅስቃሴ ነበር። በዚህ ረጅም እንቅስቃሴ ጫና የበረታበት አማራ ሩቅ የማይሰማ ጩኸቱን ስለራሱም ስለወገኑም ስለ ሀገሩም ጮሆ ለማሰማት የሞከረበት ጥረት ነበር። ይህም ሆኖ አሁንም የባሰ ግፍና መከራን አመጣበት እንጂ መፍትሄ የሚባል ነገር ጠብ ሊልለት አልቻለም። ገዢው ወያኔን ማስደንገጥ ቀርቶ ዱላው በረታበት። የጥፋት ዘመቻ ታወጀበት። ሰሞኑን ለዓለሙ የጤና ድርጅት መሪ ሆኖ ለመሾም ጎንበስ ቀና በሚለው በወያኔው ቴዎድሮስ አድሃኖም ዕውቅና አማራው ከተለያዩ በሽታዎች መድህን የሚሆኑ መድኃኒቶች ተከልክሎ እንዲሞት ተፈረደበት። ራሱን የመተካት ተፈጥሯዊ መብቱ ተገፎ ሆን ተብሎ እንዲመክን ተደረገ። ከሥራ፣ ከልማት፣ ከኢንቨስትመንትና ከመሳሰሉት ሁሉ በየምክንያቱ እንዲገፋ ተደረገ። ማንነቱ ተንቆ በመኖርና ባለመኖር መካከል ተጣለ። ይህ ሁሉ የመከራ ውርጅብኝ ለጊዜውም ቢሆን አማራውን ከምንም ነገር በፊት በቅድሚያ ለራሱ መቆም እንዳለበት በጉልህ አስተማረው። ስለሆነም
ራስህን አድን ጠበቅ አድርጎ በመያዝ በአማራ ተጋድሎ ስም በአካባቢው ተደራጅቶ ወያኔን በማርበድበድ ውጤት ማስመዝገብ ከጀመረ እነሆ 1 ዓመት ሊብት በመንደርደር ላይ ነው። በአሁኑ ሰዓት አማራው መሞት ብቻ ሳይሆን ወያኔን አሳዶ እንዳልነበረ ማድረግም ለወዳጅም ለጠላትም እያሳየ ነው። ነገ ከሌሎች ወገኖቹ ጋር ተባብሮ አገሩ ኢትዮጵያ የሚታደግበትን መስመር እየዘረጋ ያለው አማራ አረንጓዴ ቢጫ ቀይ ባንዲራውን በኢትዮጵያ ሰማይ ላይ ከፍ አድርጎ ለማውለብለብ የሚያስችለውን ቁርጠኝነት በደሙ በመጻፍና በማስመስከር ኃላፊነቱን በእኔነት ስሜት በመወጣት ላይ ይገኛል። በመጀመሪያ ራሱን ማዳኑ ኢትዮጵያን ለመታደግ እጅግ በጣም አስፈላጊ ግብዓት መሆኑን ከተሞክሮ አይቶታልና። እስካሁን ስታዳምጡት የነበረው ነጋሪት የአዲሃን ራዲዮ ነበር።
የራዲዮ ፕሮግራማችን በድህረ ገጻችን www.adihan1 እንዲሁም በፌስቡክ ገጻችን አማራ ዲሞክራቲክ ሙቭመንት ፎርስ ብላችሁ ብትፈልጉን ልታገኙን ትችላላችሁ። ስለ ዝግጅቶቻችን ያላችሁን አስተያየት በኢሜይል አድራሻችን itadfm2001@gmail.com ላኩልን። አብራችሁን ስለቆያችሁ እናመሰግናለን። በሚቀጥለው ሳምንት በተመሳሳይ ፕሮግራም እንደገና እንገናኛለን። እስከዚያው ቸርን ሰንብት። ነጋሪት የአዲሃን ራዲዮ So